አንፈራውም ይላል ቅዱስ አትናቴዎስ። ሞት ማለት በአዲስ ኪዳን ጥርስ የሌለው ሲያዩት ያስፈራል እንደው ግርማ ሞገሱ፣ ግን መንከስ አይችልም እንደ ድሮ። አሁን መሰልጠን አይችልም። ለምን? ክርስቶስ አቅሙን ምን ብሎታልና አሳጥቶታል ማለት። እያፌዘበት ነው ጳውሎስ። ሞት ያውን አትችልም፣ ምክንያቱም አሁን ድል ነሽ አባት አለን ነው የሚለው። ስለዚህ ሞት በአዲስ ኪዳን አቅም የለውም። ታዲያ ለምን እንሞታለን? መንግስተ ሰማያት መግባት ትፈልጋላችሁ አትፈልጉ? እንፈልጋለን ሁላችን። እሺ፣ ሁለተኛ ጥያቄ፣ መሞት ትፈልጋላችሁ አትፈልጉ? ራስን ማጥፋት ቢፈቀድና ጽድቅ ቢሆን ኖሮ መጀመሪያ ዓለም ላይ ራሳቸው የሚያጠፉት ጻድቃን መነኮሳት ነበሩ ይላል ቤተክርስቲያን። ለዚህ ነው ለሞተ ራሱን ላጠፋ ለሞተ ሰው ፍትሃት አታረግም። ብዙ ሰው ይጠይቃል ራሱ ለምንድን ነው ራሱን ላጠፋ ሰው ቤተክርስቲያን ፍትሃት የማታረገው ይላል። ያን ሰው ጠልታው ይመስላችኋል? ኖህ አለ ከትልቅ ባህር ተርፎ ጥቂት መለኪያ የምትሆን ወይን ግን ጣለችዋል። ከምን ተርፎ እና ምን ይላል? መውደቂያህን አታቀምና ራስን ጠብቅ ይላል። በሌላው ላይ አትፍረድ፣ የተወጋጁን አሳያቸው። ልክ እንዳየ ይላሉ የኛ ሊቃው አዳም እንዳየው ከተቀመጠበት ብድግ አለና ተንሱ ለጸሎት አላቸው ይላል። እዛ ያሉትን ነፍሳት ዛሬ በነገራችን ላይ ዲያቆናት ተንሱ ለጸሎት የምትሉት ከማን ወስዳችሁ ነው? መቼ ነው የሚመጣው ግን ጌታ ነው? ይታወቃል አይታወቅም ነው የቤተ ክርስቲያን ትምህርቷ። ምንድነው መነሻቸው? ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ እያዳመጣችሁ ነው አይደል? እሺ፣ አልደከማችሁ? ትንሽ ደቂቃ ነው የምንወስደው። ምዕራፍ 15 ቁጥር 55 ላይ ሞት ሆይ መውጊያ የታል? ሲኦልስ ድል መንሳት የታል አለ። አያችሁ፣ ሞት ሆይ መውጊያ የታል ማለት አሁን መውጋት አትችልም ነው። ቅዱስ አትናቴዎስ በጣም ቢገርመኝ ምሳሌው አለ። ሞትን በሐዲስ ኪዳን ጥርስ የሌለው አንበሳ ይላል። ምን የሌለው? ለምን ሲል ሲያዩት አንበሳ ነው፣ ሲያዩት ያስፈራል። አሁን ጥርስ የሌለው አንበሳ ሲያዩት እኮ ያስፈራል። ጥርስ ከሌለው ምን ያመጣል? ምንም አያመጣም አይደል? እንዲህ በድዱ እንግዲህ አይወጣል። ምን ያመጣል? እንደው አንፈራው። በእርግጥ አሁን ባለነው ሰዎች እንኳን ጥርስ አይደለም እንደው ምንም ነገር ባይኖረውም እንፈራዋለን። ከዚህ በላይ ብቻ ቢሆን ፍርሃታችን አንፈራውም ይላል ቅዱስ አትናቴዎስ። ሞት ማለት በአዲስ ኪዳን ጥርስ የሌለው ሲያዩት ያስፈራል እንደው ግርማ ሞገሱ፣ ግን መንከስ አይችልም እንደ ድሮ። አሁን መሰልጠን አይችልም። ለምን? ክርስቶስ አቅሙን ምን ብሎታልና አሳጥቶታል ማለት ነው። አሁን መሰልጠን አይችልም። ይህንኑ ቃል ዮሐንስ አፈወርቅ ምን ይላል? ሞት ሆይ አሁን የት ነህ? ድል ተነስተሃል፣ እንደ በረዶ ቀልጠሃል፣ እንደ ጢስም ተናሃል ይልና እንዲህ ይላል ቀጥሎ ቆሮንቶስን ይህን በተረጎመበት ድርሳኑ። ሞት ቀድሞ ሰውን የሚጥልና የማይበገር ይመስል ነበረ። አሁን ግን ክርስቶስ ስለተነሳ ሞት እንደ ተናካሽ እባብ ሳይሆን መውጊያውን እንደተቀለበሰበትና ጉዳት እንደማያደርስ ንብ ሆኗል ይላል። አያችሁ፣ እሾሁን የተቀማ ንብ ነው ይለዋል ዮሐንስ አፈወርቅ ደግሞ። እሾሁን የተቀማ ንብ ታውቃላችሁ፣ ጠራራ ፀሐይ ላይ ነው የምትበረታው አይደለ? እሾሃን ልክ ቀጥር አካባቢ ላይ እሾሃን መልቀቅ ትጀምራለች። አሁን ሰይጣን ግን ድል ተደርጓል ይልና ይቀጥልና እሾሁን እንደተነቀለ ንብ ነው። መውጊያህም የታለ ማለት ጥያቄ ሞትን እንደ ቃሉን ያው ቀጥታ በትርጉሙ እንዳልጠቀሙ ይሄ በእኛ ምንድነው ማፌዝ የሚባል አለ። ይሄ ፍና ተሳልቆ ይለዋል በግዙ። እያፌዘበት ነው ጳውሎስ። ሞት ያውን አትችልም፣ ምክንያቱም አሁን ድል ነሽ አባት አለን ነው የሚለው። ስለዚህ ሞት በሐዲስ ኪዳን አቅም የለውም። ታዲያ ለምን እንሞታለን? እንደዛ ከሆነ ክርስቶስ ካዳነን ለምን እንሞታለን? አንደኛው ምክንያት ድል በተደረጋችሁበት ምን አድርጉ ሲል በፊት ይወላችሁ ሞት እኛ ድል የምንደረግበት ነው። አሁን ደግሞ ማንን ድል የምናደርግበት ነው? ክርስቶስ። ለዚህ አንድ ነገር ማሳያ ላሳያችሁ። አሁን በየዕለቱ የምናስባቸው ቅዱሳን ጻድቃን የሞታቸውን ቀን እንዘክራለን አንዘክርም? የሞታቸው ቀን አያችሁ ጽድቅ ሆነ ማለት ነው። በኦሪት ቢሆን እንዲህ ያለው ነገር አቅም አልነበረውም። ይሄ ማለት ቃል ኪዳናቸው ያን ያልነበረም ሳይሆን ግን ምንም ቢሆን አሁን ነው ይበልጥ ምኑ የተገለጠው ሞት ምን ያህል ኃይል እንደሆነ ወደ ክርስቶስ ለመሄድ በጣም መንገዱ ሞት ነው። አሁን አንድ ጥሩ ጥያቄ ሁላችሁም ልጠይቅ ነው። ሁሉንም ያሳተፈ ነው። አንድ ላይ ነው የምትመልሱልኝ። መንግስተ ሰማያት መግባት ትፈልጋላችሁ አትፈልጉም? ትፈልጋላችሁ? እላይ ያሉት እንዴት ነው? ቅርብ ነን ብላችሁ ነው? አላላችሁም? እንግዲህ በደንብ አልነገራችሁም አይደለ? እንፈልጋለን ሁላችን። እሺ፣ ሁለተኛ ጥያቄ፣ መሞት ትፈልጋላችሁ አትፈልጉም? ይሄ ነው ከባዱ። ቅድም እኮ ነገርኳችሁ፣ ጥርስ የሌለው አንበሳ እሾሁን የተቀማ ንብ ብያችኋለሁ እኮ። ምን ማለት ነው? ይሄ ማለት ራሳችንን አጥፍተን በዛው እንሂድ ማለት አይደለም። ራስን ማጥፋት በጣም የከፋ ኃጢአት ነው። አባ ባውሊ የሚባል ጥቅምት ወር ላይ የሚከበር አባት አለ። ራሱን 78 ጊዜ በላይ ሞክሯል ራሱን ለማጥፋት። እሱ ግን ራሱን ሊያጠፋ የሞከረው እንደኛ አሁን ይሄ የኑሮና የሽሮና በርበሬ ጉዳይ አማሮት አይደለም። የኛ ቅዱሳን እንደዛ አይደለም። አንዳንዱ የጀመረው ፍቅር አልሳካ ሲለው በራሱን ላጥፋል። ይሄ ቦዝ ነው እንደውነት ይቅርታ ይደረግልኝ። ይሄ አይደለም። የነሱ ሞት በጣም ቢገነንቃችሁ ነገር እቺ ዓለም በቃ ወደ ክርስቶስ ልሂድ ብሎ ነው።
ስህተት እኮ ነው ራሱን ማጥፋት። ግን ከምን አንጻር ነው እሱ ያሰበው የነበረው? በቃ እቺ ዓለም በቃኝ ብሎ ነው። እና ሊሞት ክርስቶስ ግን ያንስነሷል፣ እንዳይሞት ያደርገዋል አውቆ። አንዳንዴ ጌታ ከምታረገው ነገር በላይ ዓላማህን ያያል። ምክንያቱም ልብን የሚመረምር አምላክ ነው። ጽድቅም አድርገህ ለክፋት ከሆነ እግዚአብሔር አይቀበልልህም እኮ። በኋላ ራስህን ለምንድን ነው የምታጠፋው? ጌታ ይህቺ ዓለም በቃችኝ አሉ። አንተ በቃ ስትል አይደለም የሚያበቃው፣ እኔ በቃ ስል ነው አሉ። ማን በቃ ስል? እኔ በቃ ስል ነው የሚያበቃው። ራስን አታጥፋ አለው። እንደውም አንድ አረሳውም አንድ መነኩሴ ብሏል፣ የግብፅ አባት ምን አለ? ብዙ ሰዎች አለ በዛ በግብፅ ክርስቲያኖች ሲመክር ራሳቸውን ለማጥፋት ሲሞክሩ ያለው አለ። ግን ያልገባችሁ ነገር ራስን ማጥፋት ቢፈቀድና ጽድቅ ቢሆን ኖሮ መጀመሪያ ዓለም ላይ ራሳቸው የሚያጠፉት ጻድቃን መነኮሳት ነበሩ ይላል። ለምን ሲል ዓለም ላይ አለመኖር እንደነሱ የሚፈልግ የለም። እንደነሱ እኮ ዓለምን የጠላ የለም። በቃ ዓለማት አይወዷትም። ቢፈቀድ ኖሮ አሉ አለ ይህ አባት መጀመሪያ ጻድቃን ነበር ተሯሩጦ ራስ እያጠፉ መሄት የሚገቡት። ግን ራስን አጠፋ ማለት በሲኦል በር በኩል ራስን ለኃጢአት አመቻቸማ። ቤተክርስቲያን ለዚህ ነው ለሞተ ራሱን ላጠፋ ለሞተ ሰው እንዲህ በዚህ መንገድ ፍትሐት አታረግም። ብዙ ሰው ይጠይቃል ራሱ ለምንድን ነው ራሱን ላጠፋ ሰው ቤተክርስቲያን ፍትሐት የማታረገው ይላል። ያን ሰው ጠልተው ይመስላችኋል? ቀድሞ ለማጠር ነው። ያ ምዕመናን ምን እንድንል ሌላ አማራጭ እንደሌለ ስለምናስብ ራስን ከማጥፋት እንከለከላለን። እንደው ጥበቧን አታደንቁላትም? ሰው እንዲፈራ አንዳንዴ እኮ የሆነ አማራጭ የሌለ ህይወት ከሆነ ትፈራለህ አይደል? ትፈራለህ እኮ። ኧረ ይሄ አማራጭ የሌለው በቃኝ ትላለህ። ነፍስ አንዴ እንደሆነች ሁሉ ሰውም ራሱን ሲያጠፋ ለካ ራስ ማጥፋት የኃጢአቱን ክብደት እንዲረዳ ፍትሐት አይደረግም ትላለች። በዚህ ደረጃ ሰው ፈርቶ ራሱን ከማጥፋት እንዲከለከል መጠበቂያ መንገድ ነው። ለዚህ ወደ ነገሬ ስመለስ በሐዲስ ኪዳን ሞት ማለት ወደ ክርስቶስ የምንሄድበት ነው። ቅዱስ ጳውሎስ እንደው ምን አለ እኮ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ለእኔ እጅግ ይሄ ምን ያለ ነው የተሻለ ነው ያለው። እንደው ሞት ለእኔ በክርስቶስ ጥቅም ነው ያለው። ጥቅም ነው በአዲስ ኪዳን። ቅዱስ አምብሮስ መሰላል ይላታል፣ ወደ ክርስቶስ መሄጃ መሰላል። እንደውም አንድ አባት አስታውሳል የሆነ ቀን የገለጹበት እንደ ሞት ማለት እኮ አሉ አንድ ክፍለ ሀገር ላይ ሲያስተምሩ አገር ቤት ደርሶ መምጣት ነው። የት ሞተ? አገር ቤት። አሁን እና ሁላችሁም አገር ቤት ደርሼ ልምጣ ትላላችሁ አይደል? በቃ የምታውቀው ዓለም መሄድ ነው። ዮሐንስ አፈወርቅ እንደውም ምን ይላል አንድ ድርሳኑ ላይ እንደውም ሞት ምንድነው ለዚች ዓለም መኖር ብዙ ዘመን ትጨነቃላችሁ፣ ክርስቶስ በትንሣኤ ሙታን የሚሰጣችሁን ክብር ደግሞ ትረሳላችሁ ይልና ምናልባትም አንድ ቀን ገነት ደርሳችሁ ብትመጡ እኮ እዚህ ላለን ሰዎች የምትመክሩን ኧረ ይቅርባችሁ ህይወት ነበር የምትሉን ይላል። ይሄ ይቅርባችሁ ነው የምትሉት፣ አላየነውም እንጂ ያንን ህይወት አይተነው አንድ ቀን ማዟን ቀብሰን ብንመጣ እዚህ ምን ኑሮ አለ ነው የምትሉት። በቃ ገብቷችኋል? ምን ኑሮ አለ? አሁን ምኑን ስላላሸተትን ነው። ጣዕሟን አላሸተትንም፣ አላወቅንም፣ ስጋት ላይ ነን። እንደምንነሳ እኮ እናምናለን፣ ግን ፍርሃት አለ እዚህ ምድር ላይ የብዙ ዓመት የመቆየት። በእርግጥ ክርስቶስ ረጅም ዓመት ቢያኖረንና ለሌላው ብንጠቅም መልካም ነው። ስለዚህ በአዲስ ኪዳን ሞት ማለት ወደ ክርስቶስ የምንሄድበት የጽድቅ መንገድ ነው። ቅዱስ አምብሮስ እንቅልፍም ይለዋል፣ በእንቅልፍም ይመስለዋል። እሱ እንደውም እንቅልፍ ብሎ ይጠራውና አንድ ሰው ተኝቶ እንደሚነቃ ክርስቲያንም በመቃብር አድሮ ለትንሣኤ ምን ይላል? ይነሳል የሚለውን ያስቀምጣል። ቅዱስ ጎርጎርዮስ ዘንዚናዙ ደግሞ ምን ይላል ሲናገር እውነተኛ ሞት ነፍስ ከመለኮታዊ ሕይወት መለየቷ ነው። በመቃብር ማለፍ ተፈጥሯዊ ነው። ከእግዚአብሔር ርቆ ለዘላለም መኖር ግን የሞት ሞት ነው ይላል። ሰው መሞቱ ተፈጥሯዊ ነው። ይልቅ በጣም ከባዱ የትኛው ነው? የነፍስ ሞት ከእግዚአብሔር መለየቷ ነው። ይህን ካልን ፈጠን እንበልና የክርስቶስ ትንሣኤ እንዴት ነበር የሚለውን እስቲ እንመልከት። በሞጁላችሁ መሰረት የክርስቶስ ትንሣኤ፣ አሁን የእኛ ትንሣኤ ጋር ለመምጣት የትንሣኤያችን በኩር ማን ነው? ጌታችን ኢየሱስ ክርስቶስ አይደል? በኩር እሱ አይደለ? የእሱ ትንሣኤ ካየም በኋላ ነው ወደ እኛ ትንሣኤ የምንመጣው። ክርስቶስ እንዴት ሞቶ ተነሳ ነው። አጠር ስናደርገው የተነገሩ ትንቢቶች ነበሩ መጀመሪያ። እነሱ ምንድን ነበሩ የሚሉትን መነሻ እናድርግ። የመጀመሪያው መዝሙረኛው ዳዊት መዝሙር 3 ቁጥር 5 ላይ ተናግሯል። መዝሙር 3:5 ላይ እኔ ተኛው አንቀላፋው እግዚአብሔር ደግፎኛል ነቀዋል። አያችሁ፣ እኔ ተኛው አንቀላፋው ማን ደግፎኛል ነቀው? ይሄ ማለት ክርስቶስ አንቂ ፈልጎ ሳይሆን ያቺ ትስብት ቀድሞ ቅድመ ተዋሂዶ ከተዋሂዶ በፊት በግሏ መነሳት የሚችል ባህሪ አልነበራትም። አሁን ግን በተዋሂዶ በቃል ገንዘብ ምን አለች? አየራትን ድል አድርጋ ምን ብላ መቃብር ድል አድርጋ እንድትነሳ አደረጋት ነውና ትስብት በቃል ገንዘብ ኃይል ሆኗት እንደተነሳች የሚያስረዳ ቃል ነው። ሌላ መዝሙር 67 ቁጥር 1 ላይ ምን ይላል? እግዚአብሔር ይነሳ ጠላቶቹም ይበተኑ ይላል። ይበተኑ። መዝሙር 67 ቁጥር 1 እግዚአብሔር ይነሳ ጠላቶቹ ምን ይበሉ?
በዚህ አጋጣሚ መዝሙረ ዳዊት ስትደግሙ ማለት ነው አንዳንዴ ጠላቶቼን እንዲያርግልኝ ጠላቶቼ እንዲጥፉ አንዳንድ ጸሎቶችም የኛ መዝገበ ጸሎት ላይ አላያችሁ ጠላቶቼን እንዲያርግልኝ እመቤቴ ይላልና አንዳንዶቹ እርግማን ነው የእናንተ መጽሐፍ ሊሉ ይሞክራሉ። እንዴ መዝሙረ ዳዊትን ታዲያ እንዴት ጸለዩት እነሱ? እንደው መዝሙረ ዳዊት ላይ በጣም ይባሳል። አሁን ጠላቶች ይጥፉ ጠላት የሚለው መጽሐፍቶቻችን ቅዱሳት መጽሐፍትም ላይ ያን ሰው አይደለም፣ ይልቅ በሰውየው ላይ አድሮ ክፋት የሚያሰራው ሰይጣንና ምኑን ነው ኃጢአቱን ነው። የገባችሁ አስተሳሰቧን ነው እየነቀፈ ያለው። እንዴ ደግሞ ጠላትን ውደድ የሚል እንደ ክርስትና የሚያስተምራል እንዴ እንደኛ ኦርቶዶክስ ቤተክርስቲያን? ለዚህ ሰውየውን አይደለም ለማለት ነው። ሌላውና በጣም ደማቅ ተደርጎ በትንሣኤ ምስባክ ምንለው ቅዳሴ አሁን የትንሣኤ ምስባክም ላይ ወተንሳ እግዚአብሔር ከመዘንቃ ምንዋ ምንለው ከእንቅልፍ እግዚአብሔር እንደሚነቃ ተነሳ የወይን ስካር እንደተወው እንደ ኃይለኛም ሰው ጠላቶቹን በኋላ መጥቶ የዘላለምም ኃይል ሰጣቸው ይላል። ከእንቅልፍ እንደሚነቃ አይገርማችሁ? ሞት ማለት ክርስቶስ ተኝቶ እንደመነሳት ነው የተነሳው። ለሱ ተራ ነገር ነው። የሞተውን በፈቃዱ ነው፣ የተነሳው በምኑ በፈቃዱ ነው። ይሄን መዝሙር 77 ቁጥር 65 ላይ የተጻፈ ቃል ነው። መዝሙር 77 ቁጥር 65 ላይ በመጽሐፍ ቅዱስ ውስጥ ለክርስቶስ ትንሣኤ ምሳሌ ተደርገው የተቀመጡ አሉ። በብሉይ ኪዳን ምሳሌ ተደርገው ለምሳሌ አንደኛው የኖህ ታሪክ ነው። ኖህ ታውቃላችሁ 100 ዓመት መርከቧን ከሰራ በኋላ ውሃው ሲወርድ ከላይና ከታች ሰማይን እግዚአብሔር ለ7 ቦታ ከፈተ። መስኮት አላት 7 ምድር 7 እቁሮቿ ወይም ከታች ተከፈቱ። ያን ጊዜ ተራሮች ጭምር በውሃ ተሸፈኑ። 150 ቀን ብሎ የት ውስጥ ነበሩ? መርከቧ ውስጥ ነበሩ፣ ዝናብ እየዘነበ ማለት። ከ150 ቀን በኋላ ግን በእርግብ አመልካችነት ምክንያት መርከቧ ወጥተዋል። እና ከወጡ በኋላ ኖህ በጣም አይምሮ ስለተነካ ምክንያቱም ምድር ሁሉ ጠፍታ እኮ እኛ ብንቀር አይከብድም እንዴ? ሰው እኮ አንዳንዴ ኧረ እኔ ቤቱ ሊበላኝ ነው ይላል። ምኑ ሊበላኝ ብላችሁ አታውቁ? ቤቱ ሊበላኝ ነው ይላል። እሺ እንደ ኖህ ታዲያ በዛ ዘመን ብቻችን ብንሆን ምን ይሰማን ነበር? ከባድ እኮ ነው በጣም አይደል? ብቻህን ብትሆን በጣም ይከብዳል። ዓለም ሁሉ ጠፍቶ እና አዘነ። እውነት ለመናገር በጣም ልቡ ተጸጸተ እና በኋላ ወይን ተከለና በኋላ ሲበቅል ጨምቆ ጠጣ። በጣም ይገርማል። ምን አለ ሊቁ ሲናገር ይደንቃል አለ። ለካ ኖህ አለ ከትልቅ ባህር ተርፎ ጥቂት መለኪያ የምትሆን ወይን ግን ጣለችው አለ። ከምን ተርፎ እና ምን ይላል? መውደቂያህን አታውቅምና ራስን ጠብቅ ይላል። በሌላው ላይ አትፍረድ ይላል። አንዳንዴ በሌላው ላይ የምንፈርደው ኃጢአት እኛ ጋር ሲመጣ ምናልባት እንደዛ ሰው ላንችለው እንችላለን። አንድ እኮ ሸክም የሚሸከም ሰው እንደው አሁን እቺን ይዞ ነው እንደሚንገዳገድ ምንለው እኛ ብንሸከመው እኮ በአፍጢማችን እንደፋ ነበር። አንዳንድ ክርስቶስ ከልሎን እንጂ እንደው በአፍጢም አይደለም እንደው እየተንከባለልን የምንሄድበት ብዙ ኃጢአት ነበረ። ለዚህ ነው አትፍረድ የሚባለው። የሚገባ ፍርድ አለ፣ የማይገባ የሚገባ ፍርድ ሰው ሃይማኖት ሲገስ፣ ስርዓተ ቤተክርስቲያን ሲጥስ፣ ዶግማ ቀኖና ሲጥስ አስተካክል ማለት ይገባል። ስህተት ነው ማለት ይገባል። ይሄ ነገር ብሎ ፍርድ ይገባል። ከዛ ውጪ ግን ሰው ኃጢአት በግል ህይወቱ ኃጢአት በሰራ ቁጥር መፍረድ ግን ያ ትልቅ በደል። መጽሐፈ መነኮሳት ላይ አንድ መነኮሳት ነበሩ እና ያ ወጣት ኃጢአት አለበት ዝሙት ነገር እና ይሄ ይሰድበዋል። ይሄ እኮ ኃጢአተኛ እያለ ያመዋል ማለት ነው፣ እንደ መምከር እንደ መገሰጽ። በኋላ እዛ የበቃ መነኩሴ ያለ እጅግ ተበሳጭ። በኋላ ምን አለው? አንዱን አሃው ጠራና እዛ ያለውን አሁን ይሄ ያለው የሱን ኃጢአት እሱ ውስጥ አረግበታለሁ አለ። የበቃ መነኩሴ አረግበታለሁ። አንተ የኛው ልክ በአቱ ሲገባ ይሄ ኮናኙን ሰው ከውጭ በሩን ዝጋበታል። ከዛ በሩን ዘጋና የሱን ዝሙት መንፈስ ኃጢአት አዘዋወርና እሱ ውስጥ አስገባበት። ደቂቃ ሳይቆይ በሩን ሰብሮ ወጣ ይላል። ያ እኮ ብዙ ዓመት እኮ ምንም ቢሆን ታግሶታል። እየወደቀም እንደገና ምን እያለ ይሄ ማለት ኃጢአትን እውቅና መስጠት ነው ማለት ደግሞ አይደለም። ግን በቃ እየወደቀም እየተነሳም ነው፣ እየታገለ ነው። ይሄኛው ጭራሽ በር ገንጥሎ ነው የወጣው ይላል። እና አንዳንዴ ከፈራጅነት እግዚአብሔር ይጠብቀን ማለት እና ኖህ ጠጥቶ ሰከረ። በጣም የሚገርመው ነገር ካማየውን የገዛ ልጁ ሳቀበት ይላል። በአፍረቱ ምክንያት የአባቱን አፍረት አይቶ በጣም ይደንቃል እኮ ካብ ትልቁ ጥፋቱ የሱ አገር የሱ ዓለም ላይ ያለ ሰው የጠፋ እንዴት እንደጠፋ እያወቀ አይደለ? በኃጢአት ምክንያት እንደጠፋ እያወቀ ወዲያው ለመሳቅ ቸኮለ። ራሱ ጊዜው ራሱ እኮ የሚያስቅ እኮ አልነበረም። ከትልቅ ንፍር ውሃ ተርፈው ከጥፋት ወይ በዛ ሰዓት የሚያስቅ እኮ አይደለም፣ የሚያዝናና አልነበረም። በኋላ ጭራሽ በአባቱ ላይ ሳቀበት። ሄዶ ለወንድሞቹ እንደ አባታችን እኮ እርቃኑን ነዋል። እነዛ ብልህና ልባሞቹ ግን የአባታቸውን አፍረት መግለጥ አልወደዱም። የውሃሊት ሄደው ምን አሉ ይላል? የአባታቸው የኖህ አፍረት ሸፈኑ። ይሄ ምሳሌነቱ ኖህ የተባለ ኢየሱስ ክርስቶስ ነው ይላሉ የኛ አባቶች። መጠጥ የተባለ ያ ወይን የተባለ የሰው ልጅ ፍቅር ነው።
ወይን ጠጥቶ ሰክሮ አይደለ እርቃኑን የሆነው? ክርስቶስም ለእኛ ሲል የሰው ፍቅር አስክሮት ምሳሌነቱ የሰው ፍቅር ነው ክርስቶስን ያሰከረው። ስካር የተባለው እሱ ነው። በመስቀል ቀራንዮ ላይ እርቃኑን ሆነ። አይሁድ እኮ የገዛ እፍረቱን ለመሸፈን እንኳን አልፈቀዱም። ምን ያለው እኮ ጨካኞች ናቸው። ዮሐንስ ወንጌል ላይ ታውቃላችሁ ጌታን የሳለው ከለሜዳ አሁን የምንጠቀማቸው ቅዱሳት ስዕላት ጌታ ተሰቅሎ ወገቡ ላይ ከለሜዳ ይደረጋል። ሲሰቅሉት ከነርቃኑ አድርገው። ለዚህ እኮ ነው ፀሐይ የጨለመችው ጨረቃ ደም የለበሰችው። ዮሐንስ ወንጌል ላይ ነው የመጀመሪያ ስቅለቱን የሳለው። የካቲት 16 ስንክሳር ላይ ማንበብ ይቻላል። እና በጥሊሞስ ማነው ንጉሱ ጢባሪዮስ የተባለው እባክህ ስለ ስጠኝ ብሎት ሳለው እና ሙሉ ትራቱን ጭምር ነው አድርጎ የሳለው። ወንጌል ዮሐንስ ነው መጀመሪያ የሳለው ደም በደም አድርጎ እና ከሳለው በኋላ አፍረቱን ምን አለው ተው ሳይሸፍነው እና በኋላ ጌታ ምን አለው እንደምን ነው ወዳጅ ዮሐንስ እንዴ አይሁድስ ጨክነው ነው ከና አፍረት የሰቀሉ አንተም እንዲሁ ትስለኝ አለው። በኋላ ጌታ ይቅር በለኝ ብሎ ምን አለው ወገቡ ላይ ከለሜዳ አደረገበት ይላል። አየውና ስሉ ለብዙ ደቂቃ ሲያምር አለና ይላሉ አባቶች ሳሞ ይላል። ሲስበው ከንፈሩ ከስሉ ጋር ተጣብቆ ለብዙ ደቂቃ አልላቀቅ ብሎ ይላል። አይገርማችሁ? ለብዙ ደቂቃ አልላቀቅ ብሎ የስቅለትን ስል መጀመሪያ የሳለው እሱ ነው። እና ክርስቶስ ነው ኖህ የተባለ ይላሉ። ካም የተባሉ አይሁድ ነው። አይሁዳውያን በክርስቶስ አፍረት ስቀውበታል። ይሄ እኮ የወንበዴ አለቃ ነው እያሉ ክርስቶስ እኮ በጣም የሚያመው በዚህ ጋር ታውቃላችሁ 19125 ነው አጠቃላይ አይነቱ የደረሰበት ስቃይ 19125 ነው 19125 ነው አጠቃላይ 6600 ግርፋት አለ። እንደገና ደግሞ 72 የብረት ሾህ ራስ ውስጥ እያስገቡ እስከ ቀንድቡ ድረስ ጫፍ ድረስ ነው ያስገቡበት። በውስጡ አክሊሉ ይሄ አክሊል ብለው ውስጡ ብረቱን ወደ ውስጥ እያረጉ ነው በብረት ማጥበቂያ እያጠበቁ ወደ ውስጥ የከተቱበት። በጣም አሰቃይት። ይሄ ሙሉ ደም በደም አድርገውታል። ብዙ ስቃይ ያለ ያልተነገረ በመንዶላት መተውታል። በቡጤ 19 ጊዜ መኑ ቀዘፋ ለገጽከ እያሉ በጥፊ መተውታል። አይኑን አስረው ሀብል ገመድ አድርገው የፊትና የኋላ ወደፊትና የኋላ እየጣሉ አሰቃይተውታል። ራሱን በብረት ዘንግ መተውታል። ባፍና ባፍንጫው ደም እስኪወጣ መች ተነግሮ ያልቃል? የክርስቶስ እኮ ስቃይ እኮ ገና አልተነገረም። መዓት ነው። በጣም በጣም ብዙ አድርገውበታል፣ ተፍተውበታል። ከሁሉ ሕማም የክርስቶስን በጣም የሚያመው በጥፊ ቢመቱት ይሻላል። በተለይ የተፉት ትፋት በጣም ልብን የሚነካ ቅዱስ ኤፍሬም ይላል ዲያታሳሮን መጽሐፉ ላይ አንተ ለሰው ክብር ያለ ጌታ ሆይ ያንን አይነ ስውር እኮ ስትፈውሰው የገዛ ንብረትህ ነው እኮ ግን ፊቱ ላይ አልተፋበትም። ምድር ላይ ተፍተህ ነው ጭቃ አድርገህ የፈወስከው። ምን ያህል ለሰው ክብር አለህ ይላል። መብትህ ነው። አንተ እኮ አምላክ እኮ ነው። መብቱ ነው። የገዛ ምኑ ነው? አካሉ ነው አይደል? አካሉ ነው። እናቶች እንኳን አሁን የፈለገ ቢሆን ልጃችሁ በፊት ላይ ዘመናዊም ነገር ሳይመጣ እናት ምንድን ነው የምታደርገው? በገጠርም እጇ ላይ ነው ቱቱ ብላ ባላት ነገር ደባብሳ ልጇን ለመጠራረቅ ትሞክራለች። በጥንት ዘመን ለልጅየው ያ ነውር አድርጎ አያስበውም። አያችሁ ግን ፊቱ ላይ ግን አተፋበትም የፈለገ። አይሁድ ግን በዚህ ደረጃ ጨካኞች ናቸው። ብቻ ብዙ ነው ነገርየው እና ይሄን ሁሉ ሕማም አደረጉበትና ኖህ ማለት ክርስቶስ ነው ይላል። ደግሞ ሴምና ያፌት ወደ ኋላ ሄደው አልሸፈኑትም፣ አፍረቱን አልሸፈኑትም። ፀሐይና ጨረቃ ምሳሌነት አላቸው። አይገርማችሁ? የፀሐይና የጨረቃ የክርስቶስን እናሳይም ብሎ የሸፈኑ አንድም የዮሴፍና የኒቆዲሞስ ምሳሌነት አለ። ሌላ ምሳሌ ተደርጎ የሚቀመጠው ብዙ አለ። የዮናስ ታሪክ ነው። የማን አልኳችሁ? ዮናስ። እንደውም እንኳን አደረሳችሁ አይደለ? በቅርቡ ምን ይዘው ምን አለ? ጾመ ነነዌ አለን። የዮናስ በአሳ አንበሪ ሆድ ውስጥ ስንት ቀን ቆየ? 3 ቀንና 3 ሌሊት። በኋላ አሳ አንበሪ ጎድቶታል እንዴ? አልጎዳውም። ልክ እንደዚህ ሁሉ ክርስቶስም ሞት ለሱ ማለት ሞት መቃብር ሊይዘው አልቻለ። በገዛ ስልጣኑ ምን ብሏል? ሞትን ድል አድርጎ ተነስቷል። ይሄን ሊቃውንተ ቤተክርስቲያን ያስቀል። የመጨረሻ በጣም አጠር ያሉ ምሳሌዎች ብቻ እንትን አድርጌ ወደ ዋናው ነው የምገባው። መጨረሻው ምሳሌ ተደርጎ ሌላው የሚቀመጠውና በጣም ደስ የሚለኝ ለዚህ ምናልባት ጥቅስ ከፈለጋችሁ ጌታ ኢየሱስ ክርስቶስ ተናግሯል። ማቴዎስ 12:40 ላይ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበር የሰው ልጅም በምድር ልብ ውስጥ 3 ቀንና ሌሊት ሊቆይ ይገባዋል ብሏል። ስለዚህ የዚህ ምሳሌ ነው። በአንበሳ ደቦል ይመሰላል። በጣም ይገርመኝ የክርስቶስ ትንሣኤ። እስቲ ቀና በሉና እያጠናከኩን አይድከማችሁ። አንበሳ ልጅ ከወለዱ በኋላ ሴትና ወንዱ አባትየው የመጀመሪያ ቀን ጠረኑን ያሸትተውና ይርቃል። ለ3 ቀን ያህል ራቅ ብሎ ይቆማል እና የአንበሳ አይኑ አይገለጥም እስከ 3 ቀን። ልክ በ3ኛው ቀን ያ ወንዱ አባትየው ድምፁን ከፍ አድርጎ ይጮሃል። ከዛ ያ ሕፃን ልጅ ከተኛበት ድምፁ ሲሰማ እግሮቹም ይቆማሉ፣ እጁም መሬት ይነካል፣
ወዲያው አይኑን ይገልጣል። ከዛ መነሳት ይጀምራል። በስንተኛው ቀን ነው የሚነሳው? የማንን ድምፅ ሲሰማ ነው? የአባት። ይሄ በጣም አንበሳ ለየት ያለ ተፈጥሮ ነው። እንደውም ያዕቆብ ልጆቹን እኮ ሲመርቅ እኮ 12ቱ ይሁዳን የመረቀው እኮ ምን ብሎ ነው? ዘፍጥረት 49 ቁጥር 9 ላይ ምን ብሎ ነው? ይሁዳ የአንበሳ ደቦል ነው ያለ። የምን ደቦል ነው? ልጄ ሆይ ከእንግዲህ ወጣህ፣ እንደ አንበሳም አሸመቀ፣ እንደ ሴት አንበሳም አደባ፣ ያስነሳው ዘንድ ግን ይቻለዋል ይላል። አሁን ካያችሁ ዘምነገደ ይሁዳ ምናምን ይባላል አንበሳ። አሁን ይሄ መነሻው ሀሳቡ ሌላ ነው። ምንድነው እዛ ውስጥ አልገባም። ግን ዋና ሀሳቡ ከየት መጣ ሲባል ይሁዳና አንበሳ ምን አገናኛቸው? ያዕቆብ ሲመርቅ ለልጁ ምን ብሎ መርቆታል? አንበሳ ብሎ ምሳሌ መስሎለታል። ለምን? ክርስቶስ የሚወለደው ከይሁዳ ዘር ስለሆነ ነው። ክርስቶስ በአንበሳ የሚመሰለው ብዙ ምሳሌዎች አሉት። ሌላው ለትንሣኤ ሙታን ከራዲዮን ወፍ ናት። እቺ በጣም ለየት ያለች ወፍ ናት። ነጭ ወፍ ናት። በጥንት ዘመን የነበረች ናት። አሁን ዘመን ላይ ትኑር አትኑር እንግዲህ ምንም አይነት መረጃ ሙቀትም የለም። በጥንት መጽሐፍት ግን ነበሩ። በተለይ ለዚህ መነሻው መጀመሪያ የጻፈው ፊሳሊጎስ የተባለው መጽሐፍ ነው። በቤተ ክርስቲያን ጥንታዊ ከሚባሉ የብራና መጽሐፍት አንዱ ፊሳሊጎስ ነው። ፊሳሊጎስ ማለት የጸሐፊው ስም ነው። ከሶሎሞን በኋላ የተነሳ የዓለም ላይ ያሉ ስነ ፍጥረቶችን በመንፈሳዊ ነገር የተረጎመ አባት ነው በብሉይ ኪዳን እና በጣም መጽሐፍ ቅዱስ ላይ ያሉ እንስሳትን በተለይ እንደተረጎመ በምሳሌ እያደረገ ማለት። በእኛ ሀገር በግዕዝ ነበረ ከጥንት ዘምሮ። በኋላ በሆነ ጊዜ በኋላ በሁለት መምህራን ተተርጉሟል። እንደውም መጽሐፉ አይ ቲንክ አለ፣ ሁለት መምህራን ተርጉመውታል። እና ፊሳሊጎስ ይባላል። ስለ እንስሳት ጠባይ፣ አኗኗር። እቺ ምን መሰላችሁ? የከራዲዮን ወፍ ድሮ በነገስታት ግንብ ላይ ነው የምትቀመጠው፣ በነ ዳዊት በነ ሶሎሞን ከዛም በኋላ በነበሩ ነገስታት። እና ምንድነው በጣም ነጭ ናት ወይም ጻዳ ናት። እና አንድ እንዲህ ይላል ከፊሳሊጎስ ቀጥታ ላንብብላችሁ። ጻዳ ወፍ ሲሆን ወይም በወንድ አንቀጽ እንትን ልበለው፣ አንድ የታመመ ሰው ቢኖር ከፊቱ ያቀርቡለታል። አንድ የታመመ ለሞት አደጋ ያለ ሰው አጠገቡ ያስቀምጡለታል። ትኩር ብሎ ያየዋል ይላል። ያ ወፍ ማንን ያየዋል? የታመመውን ሰው ትኩር ብሎ ያየዋል። ይመለሳል። ቀኑ ገና ከሆነ ፊቱን አዙሮ ይመለሳል። ቀኑ ገና ከሆነ። ቀኑ ገና ካልሆነ አፉን ከፍቶ ከበሽተኛው አፍ እስትንፋስ ይወስደዋል ይላል። ይወስደዋል ማለት አፉን ከአፉ ያገናኝና የሾለ አፉን ምኑ ከሰውየው አፍ ምን ይውላል? ይወስዳል ማለት ትንፋሹን ወደሱ ይወስደዋል፣ በሽታውን ማለት ነው። ከዛ ምን ይላል? በልዑል እግዚአብሔር ኃይል የሰውየው ደዌ ሙሉ ለሙሉ። በማን ኃይል ነው ግን ይሄ የሚሆነው? በእግዚአብሔር። መዳኛ አድርጓቸው ነው እንጂ እነሱ ወፍ በራሱ እንዲህ ማድረግ ይችላል ማለት በማን ኃይል ነው? በእግዚአብሔር ኃይል። ይወስደዋል ደዌ። አፉ በስትንፋሱ ይተላለፋል። ሰውየው ሙሉ ለሙሉ ይድናል። አሁን ታዲያ ፊሳሊጎሱ ምን ይሆናል ነው እንትን ይሄ ከራዲዮን ወፍ ምን ይሆናል ሲል ፊሳሊጎስ፣ ወፉ ግን ይታመማል። ፊቱ ነጭ የነበረው እንደ ከሰል ይጠቁራል። ህመም ሲሰማ ወደ አየር ይነጠቃል። ሲብስበት 3 መዓልት 3 ሌሊት ቆይቶ ጠጉሩን ይመልጠዋል። ይሄ ይመለጣል። በአዲስ ተክቶ እንደገና ይነሳል ይላል። ምን ይላል? ይነሳል። ያ ከራዲዮን ወፍ የተባለ ኢየሱስ ክርስቶስ ነው። የታመመ ሰው የተባለ ማን ነው? አዳምና የሰው ልጅ ነው። ደዌውን ወደ ራስ እንደመውሰድ የእኛን ደዌያችንን ማን ተሸከመልን? ክርስቶስ። በእርሱ ቁስል እኛ ተፈወስን እንዳለ ያ ነውና በ3 ቀን በኋላ እንደታደሰ ክርስቶስም ከ3 ቀን በኋላ የመነሳቱ ምሳሌነት አለው ይላሉ ሊቃውንተ ቤተ ክርስቲያን። ይሄ ከሆነ ክርስቶስ እንዴት ተነሳ ነው? እንደምታውቁት ክርስቶስ የሞተው ዕለተ ዓርብ ነው። ስንት ሰዓት ላይ? ከቀኑ አይደለም 6 ሰዓት ተሰቀለ፣ 9 ሰዓት በመስቀል ላይ 3 ሰዓት ቆየ፣ 9 ሰዓት ምን አለ ዛሬ ላይ። ለዚህ ነው የከሰዓት ቅዳሴ የምንገባው ስንት ሰዓት ነው? 6 ሰዓት ገብተን ስንት ሰዓት እንወጣለን? ለምን? ክርስቶስ 6 ሰዓት ተሰቅሎ ምን አለ? 9 ሰዓት ሞተ ለማለት። ክርስቶስ ሲሞት ምን ነበረ ነው? እንደምታውቁት ሰይጣን ክርስቶስ ነፍሱን ለመንጠቅ ተዘጋጅቶ ነበር እያኮበኮበ እና በኋላ ከልጅነቱ ሰይጣን ክርስቶስ አምላክ ይሁን አይሁን በጣም ተጠራጥሯል። ሲራብ ሲጠባ ሲያዩ ይሄ ሰው ነው ይላል፣ ፍጡር ነው ሎቱ ስብሐት። ደግሞ ተአምር ሲያስነሳ፣ ሽባ ሲተረተር፣ ጎባጣ ሲያቀና፣ ለምጻም ሲያነጻ ደግሞ ይሄ አምላክ ነው በአማን ውእቱ አምላክ እያለ ደግሞ ያምናል። መጨረሻ ቀራንዮ ላይ ጌታ 7 ተአምራትን አደረገ። ፀሐይ ጨለሙ፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ፣ በምድር የሞቱ ሙታን ተነሱ። ተአምራት ተፈጸመ። ልክ ሲፈጸም ሰይጣን ወደ ኋላ ሸሸ ይላል። 7 ተአምራቶቹ መካከል ለምሳሌ አንደኛውና ዋነኛውም ሊቃውንተ ቤተክርስቲያን የሚያነሱትም የሞቱ 500 ሰዎች ተነሱና ክርስቶስ በእውነት አምላክ ነው እያሉ በከተማው መሰከሩ፣ ነፍሳት ይድናሉ ብለው። ስንት አልኳችሁ? እና መጽሐፍ ራሱ ይላል ኢየሩሳሌምን ሁሉ አወኳት ይላል። አስባችሁታል?
በዛ ዘመን ያለ ሰው ቻይ ስለሆነ እንጂ አሁን በእኛ ዘመን ቢሆን የሞተ ዘመድህ መጥቶ ቢሰብክህ ይገባል ስብከቱ? እርግጠኛ ነኝ። በእርግጥ እንነቃ ነበር፣ ጥሩ በደንብ ንቃት ይኖረን ነበር። የሞተ ዘመድህ እቤት አሁን ስትገባ በር ላይ ቆሞ እንኳን አደረሰ በስማም ማለት ጀመሩ። ሁሉ ሰው እንኳን እንዲነሳ አትፈቅዱ። እና በዛ ሰዓት ያሉት 500 ሰዎች አለ። ላያስችል አይሰጥም ነው ጌታ መጽሐፍ እንደሚለው ጌታ እነዛን አስነሳቸው። ምስክርነት ነው። ከሱ መነሳት በፊት መነሳቱን እንዲያውጁ ነው ሄደው ለዘመዶቻቸው ክርስቶስ በእውነት ይነሳል ብለው ምስክርነት ሰጡ። ሰይጣን ይሄን ታምር ሲያይ ይሄማ በእውነት አምላክ ነው ብሎ ወደ ኋላ ሸሸ። ጌታ ደግሞ የሰው ልጅን አዳምና ያንን ሰይጣን አሳስቶ አቅርቦ ድል እንዳረገ ድል በተደረግንበት ድል ሊያረግ ስለፈለገ አውቆ እንደ ፍጡር አምላኬ አምላኬ ለምን ተውከኝ አለ። ለካስ የላሜ ልጅ ያውሬ ውላጅ ለካ ዘረሙት ነው። ስጋውም በመቃብር ነፍሱን በሲኦል ካላደረግኩ እኔ ወንድ አይደለሁም ብሎ ምን ብሎ ዝቶ እንዳርበኛ ይላሉ። ነፍስ ከስጋ ላይ ያለው ሲል በእሳት በነፋስ አውታር ጠቅሎ ወይም ማስሮ በእሳት ዛንጀር እየለበለበ መኑ እያስባለ ወደ እንጦሮጦስ ጥሎታል። ነፍሳትን ነፃ አውጥቷል። ክርስቶስ ሲሞት ነፍስና ስጋውን የተለያየው፣ ስጋው መቃብር ገባ፣ ነፍሱ ሲኦል ገብታ የተወጋጁን አሳያቸው። ልክ እንዳየ ይላሉ የኛ ሊቃውንት፣ አዳም እንዳየው ከተቀመጠበት ብድግ አለና ተንሱ ለጸሎት አላቸው ይላል። እዛ ያሉትን ነፍሳት ዛሬ በነገራችን ላይ ዲያቆናት ተንሱ ለጸሎት የምትሉት ከማን ወስዳችሁ ነው? ከአዳም ነው። ከአዳም መጀመሪያ ተንሱ ለጸሎት ያለ አዳም ነው። አዳም ነው። ከዛ ተንሱ ለጸሎት ስትባሉ ደግሞ ምን እንላለኛ ምእመናን? እግዚኦ ተሳሃለን። ይሄን ደግሞ ማን ያለው? ሲኦል የነበሩ እነዛ ነፍሳት። ከዛ ጌታ ደግሞ ሰላም ለኩልክሙ ብሎ ይሄ የተወጋጁን አሳያቸው። ይሄ የተቸነከረው ዛሬ ካህኑ ካያችሁት ቅዳሴ ላይ መጀመሪያ ካያችሁት ነው። ቀለል ባለው አማርኛ ልግለጸው፣ በቋንቋ ልጠቀም። በመስቀል ሲባርኩ ታያላችሁ አይደል? በቅዳሴ ማለት ከሆነ ደቂቃ በኋላ ደግሞ በእጁ አልታዩም አይደል? እጁን ጸሎተ ፈቶት ካረገ በኋላ የክርስቶስን ቅዱስ ሥጋው ክቡር ደግሞ ከነካ በኋላ በቃ ምንም አይነካም። ያ እጅ ማለት የክርስቶስ እጅ ነው። ውክልናው የክርስቶስ ነው፣ የትም የማይገኝ በአማን የሆነ እጁን ያን የምንሰማው። ስለዚህ በደንብ አስተውሉ። ክርስቶስ ነፍሳትን ያን ጊዜ ነፃ አወጣቸው ማለት ነው። ነፍሳትን ነፃ አውጥቶ ወደ ገነት አፈለሳቸው። ከዛ በኋላ ነው ጌታ ትንሣኤውን ምን አለ? ዕለተ ሰንበት ቀን ትንሣኤውን ገለጠላቸው ማለት ነው። ትንሣኤውን ገለጠላቸው። ክርስቶስ ከተነሳ ታዲያ ክርስቶስ ከተነሳ የእኛ ትንሣኤ በማን የተባረከ ትንሣኤ ነው? ለዚህ ሮሜ 6:5 ላይ ያለውን እንበለው አንድ ላይ ወይም ልበልላችሁ። ሞቱን በሚመስል ሞት ከእርሱ ጋር ከተባበር ትንሣኤን በሚመስል ትንሣኤ ከማን ጋር እንተባበራለን? ከእርሱ ጋር። በሐዲስ ኪዳን የሰው ልጅ ትንሣኤና ሞት እንዴት ነው? እኛ ምን ሞተው ወደ ክርስቶስ ለመሄድ ነው። ቅድም እንዳልኩት ሞት በጣም ጠቃሚ እንደሆነች በአንድ ምሳሌ እስቲ ልመስልላችሁ። ጥሩ ምሳሌ አንድ ግልጥ ጠይቃችሁ እስቲ። ዶሮ የምትጠቅመው ስትኖር ነው ወይስ ስትሞት ነው? ነገሩ ዶሮ አርቢ ካለ የምትጠቅመው ስትኖር ነው፣ ገበያ እንዳልዘጋ እንጂ። ግን የበለጠ ግን ለሚገዛት አሁን ለእኛ አይነቱ የሚጠቅመን ግን ምን ስትሆን? ለምን ካልሞተች አትገፈፍም፣ ካልተገፈፈች ሰውነቷ አይገኝም፣ አትበስልም፣ አንበላም ማለት ነው። በአጠቃላይ ማለት ነው አንበላም። አንድ እንስሳ እንኳን ሞቷ ለሌላው ጥፍጥና ነው። እኛ ለክርስቶስ ጣፋጭ ሆነን የምንሄድበት መዓዛችን መስዋዕት ሆነን የምንቀርበው በሞት በኩል ነው። አንድ ተራ እንስሳ እንኳን ለጌታዋ ጥፍጥና የምትመሰገነው እንዴት ያለ ዶሮ ተብላ ትመሰገናለች ሰሪዋ። ምስጋና እንኳን ይሄ ተራዋ እንስሳ ማለት ነው። ተራዋ እንስሳ የኛ ሞት ማለት ወደ ክርስቶስ አምረን ተሞሽረን ሙሽራውን የምንቀርብበት ነው። የኛ ትንሣኤ እንዴት ነው የሚፈጸመው? የኛ ትንሣኤ ክርስቶስን ተከትለን የምንሄደው ትንሣኤ ነው። የክርስቶስ ትንሣኤ ነው። አሁን እመቤታችን ክብር ይግባትና በእውነት ለስም አጠራሯ ጥር 21 ቀን ሞቷን አክብረናል አይደል? ረፍቷን የከበረ ሞቷን ረፍቷን የሙሽርነት ቀኗን እመቤታችን በነገራችን ሞተች ከማለት በላይ ዓለም ቀየረች ነው የሚባለው። ምን ቀየረች? በቃ ቦታን የቀየረችው። እዚህ ነበረች፣ የት ሄደች? ወደ ገነት ሄደች ነው። ያን የከበረ ሰውነቷን በቅዱስ ሚካኤል መሪነት ወደ ገነት ሄዶ ቅዱስ ወንጌላዊ ዮሐንስ ምን እያለ እያጠነ ያ የከበረ ሰውነቷ ከጥር እስከ መሽ ቆየ በገነት ውስጥ እስከ ነሐሴ 1 ድረስ ቆየ። ወይም እስከ ነሐሴ 16 ማለትም ትችላላችሁ የአንድ ላይ ስንቆጥረው። ከዛ በኋላ ምን ተፈጠረ? ሐዋርያት ነሐሴ ከመግባቱ አስቀድሞ ወደ ጌታ ለመኑ። ምን ስጠን ብለው። በኋላ የጌታ ፈቃዱ ነበረ። ሱባኤ ያዙ። ሱባኤውን 2 ሱባኤ ያዙ እስከ 14 ቀን። ከዛ በኋላ ምን አለ? በ14ተኛው ቀን ምን አላቸው? ለሐዋርያት ሰጣቸው። ምን ማለት ነው? አሁን ያነሳሁት እመቤታችን ራሱ የሞተችው ሞት የማንን ሞት ነው? የልጇ የክርስቶስን ሞት ነው እንጂ አዳም የሞተውን ወይም የብሉይ ኪዳን ሰዎች የሞቱትን የእርግማን የፍዳ ይሄ የቁራኝነት ሞት አይደለም።
የከበረ ሞት፣ የልጇን ሞት ነው የሞተችው። እንደ ልጇ ምን አለች በኋላ? በማን ኃይልና ስልጣን? እኛ ምን ሞተው ታዲያ ሞት ምን አይነት ነው የሚለው እስቲ የተወሰነ ነገር እናንሳልና ወደ ቀጣዩ ቶሎ እንጨርስ። 1-2 ነጥብ ላንሳ። አንደኛ እኛ እንሞታለን፣ ከዛ ስንነሳ እንዴት ነው? ትንሣኤው 2 አይነት አፈጻጸም ነው ያለው። አንደኛው ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሳር የሚባል አለ። ጥሩ። የሐሳር መነሳት ማለት እንደምታውቁት ሁላችንም እንነሳለን፣ ያመኑትም ያመነም አይደል? የጸደቀም የተኮነነ ይነሳል ሁሉም። ከዛ ግን የኃጥአን የሚነሱት መነሳት ትንሣኤ ዘለ ሐሳር ይባላል። የሐሳር ትንሣኤ ነው፣ ለመቀጣት ነው። ጻድቃን የሚነሱት ትንሣኤ ደግሞ የምን ይባላል? ዘለ ክብር ይባላል። እግዚአብሔር ይስጥልን። ዘለ ክብር፣ የክብር ትንሣኤ ተብሎ ይጣል። እንዴት ነው የምንነሳው? የመጀመሪያው ከመነሳታችን በፊት መለከት ይነፋር፣ ነጋሪት ይጎሰማል። ግን ከዛ በፊት ጌታ የሚመጣው መቼ ነው ነው? አሁን ቁም ነገሩ ያለው እዚህ ላይ ይመስለኛል። እንደውም አይደል ቀኗ ማወቁ ላይ መቼ ነው የሚመጣው? መቼ ነው? እሷን ካወቅን ከዚህ በኋላ ተማሪ የሚወጣ ይመስለኛል። ግን አሁን ተናግሬው እንድትጸኑ ማድረግ ይሻላል። መቼ ነው የሚመጣው ግን ጌታ ነው? ይታወቃልም አይታወቅም። የቤተ ክርስቲያን ትምህርቷ ምንድን ነው? እንዴት ነው? በደንብ ተከተሉ። ጌታ ምን ብሏል? እንደ ሌባ እመጣለሁ እንዳለ ሌባ ሲመጣ ታውቃላችሁ። ነግሯችሁ ነው ወይስ አይነግራችሁ? አሁን በጣም እየተማመነ ስለሆነ ሌባውን መሰለኝ ይመጣሉ ብሎ ነው የሚመጣው አይደለም። እንደዛ ከጀመረ ሳይነግርህ ቀስ ብሎ ቤት ሰብሮ የተመሳስሎ ንብረቷን ወስዶ ይሄዳል። ምን ማለት ነው? ጌታ ይመጣል። ቀኗ የሚያውቀው ግን ማን ብቻ ነው? ይሄ ማለት ግን ያልተገለጠ ግን ቀን አለ የተጻፈልን በትርጓሜ። ምንድን ነው እሱ? ነው ምንድን ነው? ጌታ በገለጠው ለቅዱሳን ዕለተ ደብረ ዘይት ነው። ምን አልኳችሁ? ይሄ ማለት አሁን አብይ ጾም ነው፣ እኩሌታ ማለት የአሁኑ አብይ ጾም ቀረበባችሁ አይደለ? በጣም አብይ ጾም አሁን እኩሌታ ነው እሱኛው ማለት ነው። ጌታ የሚመጣበት ቀን ይባላል ደብረ ዘይት። በዘመነ ዮሐንስ በምን እና መጋቢት 29 ቀን ምን ይላል? ጌታ ይመጣል ከሌሊቱ ዕለተ እሑድ ከሌሊቱ 6 ሰዓት። ይሄ ማለት ምልክቷ ተነገረች ማለት ነው እንጂ የትኛው ዓመተ ምህረት እንደሆነ ግን ማንም የሆነ ተገልጧል። ግን በትክክል ያችን ቀን ግን የሚያውቃታለ ማለት አይደለም። ለምሳሌ ጌታ ከመምጣቱ በፊት እኮ ከ5500 ዘመን በኋላ እኮ እመጣለሁ ብሏል፣ ተናግሯል። ግን ያቺ 5500 ዘመን የምታልቅበትን ግን የሚያውቃለ። ለዚህ ብዙ ጊዜ ሙሉ ለሙሉ አይገለጥም፣ ሙሉ ለሙሉም አይዳፈንም ነው። ስለዚህ ጌታ የሚመጣበትን ቀን ይታወቃልብ። የታወቀው እስከተገለጠልን ድረስ ቀኑ ነው። ከዛ ውጭ ግን ያቺኛው ዓመተ ምህረቷ መቼ ናት የሚለውን ግን አናውቅም ወይም አይታወቅም ነው። ከመምጣቱ በፊት የሚታዩ ምልክቶች አሉ። ጌታ ከመምጣቱ አንደኛው ሐሳዊ መሲህ ይመጣል። ሐሳዊ መሲህ ማለት እስራኤል ነው የሚነሳው። አሁን አይሁዳውያን የመጣውን ክርስቶስ አይቀበሉም። ጁሾች ታውቃላችሁ። አሁን የሚመጣው ነው እነሱ ትክክለኛ ብለው። ለምን የሚመጣው እነሱ ብለው መስፈርታቸው አንደኛው ጦር አደራጅቶ ያኔ ከቀኝ ነፃ የሚያወጣል ፈርጠም ያለ ጉልበት ያለው አድርገው ነው የሚስሉት። ክርስቶስ ግን በተናቀ ቤት ውስጥ ተወለደ። 3 ክንድ ከስንዝር ሆኖ አይደለ ባልጠበቁት ድሃ ሆኖ መጣ። አሁን የሚመጣው ሐሳዊ መሲህ ግን ብዙ ሰፊ ታሪክ አለው። ከልጅነቱ 7ቱን አርእስተ ኃጥእ እየሰራ የሚመጣ ነው። በጣም ጨካኝ ክፉ ነው እና በእስራኤል ሀገር ውስጥ ነው የሚነሳው። እሱ በዓለም ላይ መንግስታትን አስነስቶ ብዙ ኃጢአት በዓለም ላይ ግፍ እንዲፈጸም ያደርጋል። ለምሳሌ ቅጥለተ አቤል ወይም የአቤል ሞት አይነት ሞቶች በጣም ሞቶች ይበረክታሉ። ሞት የሚናፈቅበት ዘመን ማለት ያ ነው መጽሐፍ እንደሚለው። ሞት የሚናፈቅበት ዘመን ማለት የኃጢአት ሁሉ ጽዋ የምትሞላበት ቀን። በዛ ሰዓት ግን ሐሳዊ መሲህ ከመምጣቱም በፊት 6 ወር አስቀድሞ 2 ወይራዎች ይላቸዋል። በዚህ ራዕየ ዮሐንስ ምዕራፍ 18 ላይ ምዕራፍ 16 ላይ እነ ኤልያስ እነ ሄኖክ ይመጣሉ፣ እነ ወንጌላ ዮሐንስ ይመጣሉ በምጽአት። በዛም በምድር ላይ ያስተምራሉ፣ ሰማዕትነትን ይቀበላሉ። ይሄ ራዕየ ዮሐንስ ምዕራፍ 16 ላይ ተናግሮታል። በመጨረሻ ክርስቶስ ይመጣል። መለከት ሲነፋ፣ ነጋሪት ሲጎሰም በክብረ ዙፋኑ ሆኖ ይመጣል። ከዛ አስቀድሞ ግን የመጀመሪያው ነጋሪት ሲመታ መለከት ሲነፋ ምንድን ነው የሚፈጸመው? የመጀመሪያ ረቂቅ ነጋሪት ነው ያልኳችሁ። ሲመታ ይሄ አካላችን ከያለበት ይሰበሰባል። በድን አውሬ የበላው እሳት ያቀለጠው ውሃ የበላው ምናምን ምን ይላል? ይሰበሰባል። ከዛ ሁለተኛው ረቂቅ ነጋሪት ሲመታ አጥንት ስጋ ይዋሃድና ቅርጽ ይዛል ማለት ነው። ቅርጽ ይዛል። ሶስተኛው ነጋሪት ሲመታ ሕያዊት ነፍስ ካለችበት ቦታ ትመጣና ምን ትላለች? ከሰው ነገር ተዋ ሕያው ነፍስ ዘርተን እንቆማለን ማለት። ከዛ በኋላ እንግዲህ የሚሆነው ምንድነው? በክርስቶስ ፍርድ ነው የምንቆመው። በዚህ መጽሐፋችንም ወይም መጽሐፍ ቅዱስም ይናገራል። በመጨረሻው ዘመን ክርስቶስ ለፍርድ ይመጣል። ራእይ ምዕራፍ 20 ቁጥር 11 ላይ
ሙታንም በመጽሐፍ ተጽፎ እንደነበር እንደ ስራቸው መጠን ይከፈላቸዋል ይላል ራእይ 20 ምዕራፍ 15 ላይ። ይሄ የሚሆነው በምጽአት ዘመን የሚፈጠረው ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ተነግሯል። ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ክርስቶስ ይመጣል፣ በጎቹን በቀኝ ፍየሎቹ በምን ያቆማል? በግራ። በቀኝ ከሚቆሙት ከደጋጎቹ ቅዱሳን አባቶቻችን ጎን እግዚአብሔር አምላክ ይደምረን፣ የሁላችንን ፍጻሜ ያሳምርልን። ወስብሐት ለእግዚአብሔር አሜን።